ርዕሱን እንዳያችሁት ራሳችንን ስለመውደድ ነው ዛሬ ዲስከስ የምናደርገው። ሰላም፣ እንዴት ናችሁ? ራሳችንን መውደድ መጀመሪያ ለምንድን ነው የሚጠቅመን? ማለት ብዙ ጊዜ ሰው ራሱን መውደድ አለበት ምናምን ሲባል ሰው በጣም ሰልፊሽ እንደመሆን ራስ ወዳድ እንደመሆን አድርጎ ይቆጥረዋል። ሰዎችን ጎድተን ራሳችንን ለመጥቀም አድርገን የምናስበው ነገር ስላይመስለን ነው ትንሽ ራስን መውደድ ሲባል የሆነ ሰው ትንሽ ግራ የሚገባው። ለዛ ነው እኛ ባዶነት ስለሚሰማን እኛ ምንም በራሳችን የምንሞላው አይነት ኤነርጂ ፍቅር ስለሌለ ከሰዎች ወስደን አይደል እቃዎችንም ሆነ ኤነርጂ ተሳድበንም ቢሆን whatever ራሳችንን እንደ መምላት አድርገን ስለምንቆጥረው ነው አይደል። ግን ፒውርሊ ራሳችንን መውደድ ማለት ከሰዎች ጋር የሚያገናኘው ነገር አይደለም። ኦኬ፣ ራሳችንን መውደድ ሲባል እኛ ብዙ ጊዜ ሁለት ፓርት አለን እንሌለ። አንድ ፒውርሊ ሶላችን አለ አይደል፣ ሀሳባችን እዛ ፓርታችን ላይ ሲሄድ አይደል just because ከዛ ነገር ስለተገናኘን ብቻ ራሳችንን ኖርማሊ እንወዳለን። ሰው ልጅ ራሱን መውደድ አለበት። ራሳችንን ስለምንወዳድ ራሳችንን መንከባከብ የምንፈልገው፣ ራሳችንን መጠበቅ የምንፈልገው አይደል። ብዙ ሰው ከራሱ ጋር ስለሚጣላ ስለማይስማማ ራሱን መጠበቅ ሲባል፣ ጤናውን መጠበቅ ሲባል፣ ለራሱ በጎ መሆን አለበት ጥሩ መሆን አለበት ሲባል የሆነ ትልቅ ነገር ማድረግ በቃ ኦልሞስት ሰልፊሽነት እንደሆነ ይሰማዋል። ከሌሎች ሰዎች ወስደን የምናደርገው ነገር ነው የሚመስለው። ከሌሎች ሰዎች ኤነርጂ ወስደን ብር ወስደን ነገሮችን ወስደን አይደል ራሳችን ምን ሞላ ነው የሚመስለው። ከሰዎች ነጥቀን ከሰዎች አሳነሰን የራሳችን የለንም፣ ግን ከሌሎች ወስደን ነው ራሳችን ምን ሞላው ራሳችንን የምናስደስተው ብሎ ነው ሰው የሚያስበው። ግን አይደለም። ይሄ ከሌላ ሰዎች ጋር ምንም የሚያገናኘው ነገር የለም። እኛ just because ከራሳችን ጋር ስለታረቀን ስለተስማማን ስለተዋደድን የምናደርጋቸው አክሽኖች ናቸው። ለምን መሰላችሁ? ምክንያቱም አንድ ሰው ባዶነት ሲሰማው የራሱን ኤነርጂ እና የራሱን ፍቅር መስራት ስለማይችል ከሌላ ሰው መውሰድ ግዴታ ይሆናል። ያ ኤነርጂ ፍቅር ሰላም ከሆነ ቦታ መምጣት መቻል አለበት። የራሳችንን መፍጠር ካቃተን ከሌሎች ሰዎች መውሰድ it's ናቹራል ነገር ይሆናል አይደል። ለምን እኛ አሁን ከራሳችን ጋር ስንጣላ ለሰዎች ጥሩ ነገር አንሰጥም አልተባባልንም? ምክንያቱም ሰው የሌለውን ነገር መስጠት አይችልም አይደል። ስለዚህ ሜንሊ ራሳችንን መውደድ ለራሳችን ይጠቅማል። እኛ ሙሉነት ይሰማናል። እኛ ሙሉ ሆነ ጭራሽ ደግሞ ከተረፈን ለሌላ ሰዎች መስጠት ኖርማል ቀላል ነገር ይሆናል። የተረፈረፈ ነገር ካላችሁ ሌላ ሰው መስጠት it's very natural አይደል። እኛ ያ ፍቅር ኤነርጂ ራሳችን ጋር ከሌለ ከሌሎች ሰዎች መውሰድ ቀላል እንደሚሆነው ሁሉ እኛ ደግሞ ሞልቶ ከተረፈልን ሌሎች ሰዎች መስጠት በጣም ቀላል ይሆናል። ኦኬ፣ ብዙ ጊዜ ቤተክርስቲያን ስፒሪቹዋል ቦታ የተለያየ አይነት ሃይማኖት አባቶች ለምንድን ነው ፍቅር መስጠት በጣም ቀላል የሚሆንላቸው? በጎነት መስጠት ቸርነት መስጠት አይደል ሰዎችን መረዳት ቀላል የሚሆንላቸው እነሱ ሞልተው ተርፈዋቸዋል አይደል እንጂ ራሱን ቴክ ኬር የማያደርግ ቄስ ፓስተር ላይክ ስፒሪቹዋል ሊደር ቢሆን ለእኛ ያን ነገር መስጠት በጣም ከባድ ነገር ነው አይደል። ስለዚህ ሰው ልጅ ሞልቶት ሲተርፈው ነው ለሰው መስጠት ቀላል የሚሆንለት ናቹራል ነገር የሚሆነው የዛኔ ነው። እኛ ደግሞ ባዶነት ከተሰማን የግድ ህይወታችን ሰስቴን ማድረግ ስላለበት ያንን ፍቅር ያንን ኤነርጂ ያንን ገንዘብ ያንን ነገር ከሌላ ሰው መንጠቅ እንጀምራለን። ከሌላ ሰው ቀንሰን መውሰድ እንጀምራለን። ኦኬ፣ ስለዚህ ራሳችንን መምላት ለራሳችን ብቻ ሳይሆን አጓጉል ነገሮችን አድርገን ከሰዎች እንዳንነጥቅ እንዳንቀንስባቸው ለእኛም ይጠቅመናል። ኦኬ፣ ስለዚህ እኛ ራሳችንን እንወዳለን ሲባል it's not selfish ኦኬ፣ ሰልፉል መሆን ነው እንዲያውም ነው የሚባለው። ምክንያቱም እኛ ልክ ስንሞላ እንደተባባልነው ሌሎች ሰዎች ጭራሽ መስጠት እንጀምራለን። ከኛ ተርፎ ሌሎች ሰዎችን ሰስቴን ማድረግ እንችላለን። ኦኬ፣ ስለዚህ የኛ መምላት በጣም አስፈላጊ ነገር ነው። ኤነርጂ በራሳችን ማምጣት መቻል፣ ፍቅርን በራሳችን ማምጣት መቻል፣ ሰላምን በራሳችን መፍጠር መቻል በጣም አስፈላጊ ነገር ነው። የሰው ልጅ ይሄን ነገር ማድረግ ከቻለ እሱ ሙሉ ይሆናል። ሌሎች ሰዎች የሚያደርጉለት ነገር ተጨማሪ ነው እንጂ የሚሆነው አይፈልጉም። ኒድ አይደለም ኢነርጂያችሁን አሁን አስቡት። ለሰዎች አዎ አይደል ምናምን ስትሉ ኦልሞስት ርቦዋችኋል አይደል ያን ነገር ለመውሰድ በጣም በቃ ጓግተናል። ይሄ ኒድ ኤነርጂ ደግሞ ለማንም ደስ አይልም አይደል። እኛም አሁን ብለኝ ምናምን ቢላችሁ ሰው ጌት ኦፍ ሚ ላይክ አይደል በጣም በቃ ላይክ ዞር በሉልኝ ምናምን ነው የሚያስብለው። ስለዚህ ኖርማሊ እናንተ ሞልታችሁ ግን ያን ፍቅር ትፈልጋላችሁ ግን አያስፈልጋችሁም መሆን መቻል አለበት። ይሄን ደግሞ የምናደርገው እንዴት ነው? ራሳችንን መውደድ ከራሳችን ጋር መታረቅ በራሳችን ሰላማችን ኤነርጂያችንን ማምጣት መቻል ስንችል ነው ማለት ነው። ኦኬ፣ ስለዚህ የመጀመሪያው ሰልፍ ኬር ኢዝ ቬሪ ኢምፖርታንት። ኦኬ፣ ራሳችንን መንከባከብ መጠበቅ መቻል በጣም አስፈላጊ ነው። ይሄን ደግሞ እንዴት ማወቅ እንችላለን?
ከሰው ይለያያል አይደል? እኛ የሚሞላን ነገር፣ እኛ የሚጠቅመን ነገር፣ እኛ ኤነርጃይዝ የሚያደርገን ነገር እኔ የሚያደርገኝ እናንተን አያደርጋችሁም፣ እሱን አያደርገውም፣ እሷን አያደርጋትም አይደል? ስለዚህ ራሳችንን ማወቅ ሰልፍ አዌርነስ አስፈላጊ ነው። እኛ ምን እንደሚጠቅመን፣ ምን እንደሚሞላን፣ ምን እንደሚያስደስተን፣ ምን ኤነርጂ እንደሚሰጠን ስናት እሱን ነገር ደጋግመን ማድረግ እንጀምራለን። ኦኬ። ስለዚህ whatever helps you ያን ኤነርጂ ለማምጣት እሱን ነገር ማድረግ ትችላላችሁ። ኦኬ። ሌላኛው በጣም ፕራክቲካሊ ስናስበው ምን ማድረግ እንችላለን? ኖርማሊ ነፍሳችን ፓርት ላይ አይደል ሶላችን ላይ ስንሆን ራሳችን መውደድ ኢትስ ኦልሞስት ናቹራል ነገር ነው። ኦኬ። ባለፈው እንደተነጋገርነው ህፃናት በጣም ፒዩር ናቸው፣ ራሳቸውን ይወዳሉ። ራሳቸውን ከመውደዳቸውና ዲዘርቭ አደርጋለሁ ብለው ከማሰባቸው የተነሳ ነገሮች ዝም ብለው ነው አይደል የሚመጡላቸው ለነሱ። አንድ ህፃን ልጅ ራሱን ለማስወደድ ብሎ የሚያደርገው ነገር የለም አይደል? እናንተ በቃ ቫሊዴት ለመደረግ በሰው ለመወደድ ምናምን ብሎ ራሱን መቀየር ምናምን አይጀምርም አይደል? ስለዚህ ኖርማሊ ራሳችንን እንወዳለን። በተፈጥሯችን ራሳችንን መውደድ ኦልሞስት ግዴታ ነው። ኦኬ። ግን ያን ነገር ስናጣ ደስ የማይል ስሜት ይሰማናል አይደል? ያ ደስ የማይል ስሜት ናቹራል ነገር ስላልሆነ ነው ደስ የማይለው። ደስ የሚል ስሜት መሰማት ኖርማል ነገር ነው። ኦኬ። ሰላም፣ ፍቅር፣ እምነት አይደል ነገሮችን አምነን መንቀሳቀስ በጣም ኖርማል ፓርታችን ነው። ሶ ራሳችንን መውደድ በጣም ናቹራል ነገር ነው፣ ቀላል ነገር ነው። ግን ስላለመድ ነው ፕራክቲስ ስለማናደርገው የሆነ በጣም ፎሪን ነገር ይመስለናል። ራስ ወዳድ የሆነን ይመስለናል። ኦኬ። ስለዚህ እሱ ነገር ልክ አይደለም፣ ተነጋግረናል። ስለዚህ ሰልፍ ኬር ኢዝ ቬሪ ኢምፖርታንት። እናንተ ምን እንደሚሞላችሁ፣ ምን ኤነርጂ እንደሚሰጣችሁ፣ ምን ሰላም እንደሚሰጣችሁ ካወቃችሁ እሱን ነገር ደጋግሞ ማድረግ መቻል ነው። ከዛ እናንተ ትሞላላችሁ፣ ሌላ ሰው ትተርፋላችሁ። ሌላ ሰው የምትሰጡት አይነት ፍቅር ይኖራችኋል። ኦኬ። እናንተ ራሳችሁን ደግሞ እንዴት መውደድ እንዳለባችሁ ስታውቁና ስትለምዱ ሌላ ሰው እንዴት መውደድ እንዳለብንም እናውቃለን። ኦኬ። እናንተ ስታኮርፉ፣ መጥፎ ስሜት ሲሰማችሁ፣ የሆነ ጊዜ እንዲሰጣችሁ እንደምትፈልጉ ስታውቁ ሌላ ሰው ሰላም እንዲሰጣችሁ፣ ኮምፓሽኔት እንዲሆንላችሁ፣ አፌክሽኔት እንዲሆን አይደል? ሌላ ሰው ለኛ ተረርቶን እንዲቀመጥ ስንፈልግ እና የምናደርገውን ነገር ፐርሰናሊ እንዳይወስደው ስለምንፈልግ ሌላ ሰው የሆነ ነገር ሲያደርገን ፐርሰናሊ መወሰድ፣ መነጫነጭ ምናምን አንጀምርም። ኦኬ። መረዳት አይደል? ሰላም መስጠት፣ ፍቅር መስጠት፣ ጊዜ መስጠት እንጀምራለን። ቢካዝ እኛ እንደዛ እንደሚሰጠን ኦልሬዲ ስለምናውቅ ሰልፍ አዌርነሱ ስላለን ኦኬ። እና እሱን ነገር ፕራክቲስ ስለምናደርግ ሌላ ሰው መስጠት ቀላል ይሆናል። ቢካዝ አንድ ሰው ልጅ ምን እንደሚያስፈልገው እናንተ የምታውቁ ከሆነ በራሳችሁ ሌላ ሰው መስጠት በጣም ቀላል ይሆናል። እንዲሁም ለራሳችሁ ፕራክቲስ ስለምታደርጉት ማለት ነው። ግን ፕራክቲካሊ ስፒኪንግ እንዴት ነው ራሳችንን መውደድ የምንችለው? ኦኬ። መውደዱ በፊሊንግ ደረጃ እንዳለ ሆኖ ግን ፕራክቲካሊ ቀን በቀን ምን ባደርግ ነው ሞር ከራሴ ጋር መታረቅ መዋደድ የምችለው ስንል አንዱ ትልቁ ነገር ምንድነው? የፍቅር ቋንቋችሁን ማወቅ መቻል ነው። ከዚህ በፊት ስለ ፍቅር ቋንቋ ላቭ ላንጉዌጅ ምን እንደሆነ ምናምን ዲስከስ አድርጌያለሁ። እሱን ቪዲዮ ካላያችሁት ታች ዲስክሪፕሽን ላይ ሊንክ አደርግላችኋለሁ፣ እሱን ማየት ትችላላችሁ። እሺ። ስለዚህ የፍቅር ቋንቋችሁ እናንተ ምን ፍቅር እንደሚሰጣችሁ፣ ፍቅርን እንዴት እንደምትተረጉሙት ካወቃችሁ እነሱን ነገሮች ፕራክቲስ ማድረግ መቻል። አንድን ሰው ወዳችሁት ብላችሁ ብታድሩ ለሱ እንደሚገባው አድርጋችሁ ያንን ፍቅር ካልገለጻችሁት ግን እሱ አይገባው አይደል? ያንን ፍቅር ለመቀበል ለመረዳት ይከብደዋል። ይሄ ሰው ይወደኛል ብሎ ለማመን ይከብዳል። ኦኬ። ውስጥ እኮ ሊያውቅ ይችላል፣ ግን ይሄ አምኖ የስ ለማለት በጣም ይከብዳል። ኦኬ። እናንተ የሚያስደስታችሁ ኳሊቲ ታይም ከሆነ እና ከሰው ጋር ስትሆኑ አሪፍ ጊዜ ማሳለፍ፣ አቴንሽን ተሰጥቷችሁ ኢንተራፕትድ ያልሆነ ኤንቫይሮንመንት ላይ ቁጭ ብላችሁ ከሰውየው ጋር ዲስከስ ማድረግ፣ ማውራት፣ ጊዜ ማሳለፍ፣ ምንም ዲስተርብ ሳትሆኑ ኦኬ፣ ኢንተራፕትድ ሳትሆኑ ደስ የሚል ጊዜ አሳልፎ መምጣት ከሆነ ያ ሰው እንደሚወዳችሁ የሚገልጽላችሁ ኦኬ። ስለዚህ ለእናንተ ኳሊቲ ታይም በጣም ትልቅ ቦታ አለው ማለት ነው። ኦኬ። ስለዚህ እናንተ ከራሳችሁ ጋር ኳሊቲ ታይም ማሳለፍ መቻል አለባችሁ። ሰው ጋር አሁን ስትሄዱ ኳሊቲ ታይም ማሳለፋችሁ እንዲባል ልክ እሱ ፊሊንጉ ሲነግራችሁና ማዳመጥ አለባችሁ አይደል? ከዛ ሰው ጋር ስናወራ እሱን መረዳት መቻል አለብን አይደል? ማዳመጥ መቻል አለብን። ፊሊንጉ ምን እንደሆነ መስማት መቻል አለብን አይደል? ስለዚህ ደሴም ጎስት በስ ማለት ነው። እኛ የሆነ ነገር ሲከፋን ምናምን አክሽን ዝም በይ ምናምን ብሎ አለማዳመጥ ሸዳው ማድረግ ሳይሆን ምንድነው የተሰማኝ አቤት ብሎ ከራሳችን ጋር መቀመጥ አስፈላጊ ነው ማለት ነው። ለሰው እንደምታረጉት ሁሉ ለራሳችሁ ደሴም ቲንግ ማድረግ መቻል ደግሞ የምርም ለራሳችሁ ማድረግ ከጀመራችሁና ከለመዳችሁ ጥቅሙን ካወቃችሁ ለሰው ማድረግ የምር የተሰከን ኔቸር በቃ ሰው ያለውን ነው የሚሰጠው አላልንም። ስለዚህ እናንተ የምታውቁ ከሆነና ያን ነገር የምትወዱት ነገር ከሆነ ለሰው ለመስጠት በጣም ቀላል ይሆናል። ኦኬ።
ስለዚህ ሰው ዲስከስ ያደረገ እናንተ ጋር ሲያወራችሁ አንስታችሁ ስልካችሁን እያያ ምናምን አትሉማ፣ ዲስትራክትድ ሆናችሁ ምናምን። ስለዚህ እናንተም ውስጣችሁ ሊያወራችሁ ሲፈልግ ቁጭ ብላችሁ ማዳመጥ አስፈላጊ ነው። ኦኬ። ሁለተኛው ደግሞ ወርድስ ኦፍ አፈርሜሽን ነው። ይሄ ማለት ምንድነው? ጥሩ ጥሩ ነገሮችን ለእኛ ለራሳችን መናገር መቻል ነው፣ መልመድ። ኦኬ። ሌላ ሰው አሁን አንዳንድ ሰው አለ አይደል፣ አንቺ እኮ ጥሩ ነሽ፣ ጎበዝ ነሽ፣ ላይክ ስታምሪ ምናምን መባል በጣም የሚያስደስተው ሰው አለ። የምር እንደተወደደ የሚሰማው የታየ የተሰማ የሚመስለው ሰው አለ። ኦኬ። ለምሳሌ አሁን እኔ እወዳለሁ። ስለዚህ ልታደንቁኝ ትችላላችሁ ኮሜንት ላይ ማለት ነው። ስለዚህ እንደዛ የሚወድ ሰው አለ። እሱን ነገር ደግሞ እናንተም እንደምትፈልጉ ካወቃችሁ ለራሳችሁ ደጋግማችሁ ጥሩ ነገሮችን መናገር መልመድ ነው። ሁላችንም ኢነር ክሪቲክ አለን አይደል? ጥሩ ጥሩ ነገር ለራሳችንም አይነግረን። አንቺ እኮ አትችይም፣ አንቺ እኮ አይሳካልሽም አይደል? ጎበዝ አይደለሽም፣ ቆንጆ አይደለሽም፣ ሰው አይወድሽም ምናምን የሚላችሁ ድምፅ አለ አይደል? ስለዚህ ያን ድምፅም ለመቀነስ ደጋግመን ለራሳችን ጥሩ ጥሩ ነገሮችን መናገር መቻል አለብን። ኦኬ። ሰው እንዲያደንቃችሁ ፈልገው የለ ሰው ጥሩ ነገር አድርጎ ዝም ትላላችሁ አትሉማ? ኮንግራትስ ኦ ማይ ጋድ ላይክ ዩር ሶ አሰም ምናምን አይደል? ደስ ስትይ ላይክ ዳትስ አሜዚንግ ምናምን ትላላችሁ አይደል? እንደዛ ሁሉ ለራሳችሁ ያን ነገር መናገር መልመድ። ኦኬ። ያን ነገር ፕራዮሪቲያችሁ ከሆነ የምር ፍቅር እንደተሰጣችሁ የሚሰማችሁ ከሆነ በዛ ያን ነገር ደጋግሞ መናገር። ኦኬ። ሶስተኛው ጊፍትስ ወይም ስጦታ መስጠት ነው። ኦኬ። አንዳንድ ሰው አለ አይደል የሆነ ስጦታ ልደቱ ምናምን ከረሳችሁ የምር እንደጠላችሁት በቃ እንደማትወዱት የሚሰማው ሰው አለ። ኦኬ። ስለዚህ አስታውሳችሁ ያንን ጊፍት ለመስጠት ትሞክራላችሁ። ልደቱን አስታውሳችሁ አይደል ሃፒ በርዝዴይ ለማለት ትሞክራላችሁ። ጥሩ ቀናቸው ላይ የሚመረቁበት ቀን ላይ የሚያገቡበት ቀን ላይ ኮንግራትስ ማለት ሄዳችሁ የእነሱን ሴሌብሬሽን መታደም ለአንዳንድ ሰው ይሄ ፕራዮሪቲ ነው። ኦኬ። ስለዚህ ያ ፕራዮሪቲያችሁ ከሆነ ለራሳችሁ ትንንሽም ቢሆን ጊፍቶችን መግዛት መቻል። ኦኬ። ለሴቶች ምናምን ለራሳችሁ ትንሽ የጆሮ ጌጦች መግዛት መቻል፣ ልብስ፣ ጫማ፣ ጌጣጌጥ፣ ኦኬ፣ ሽቶ ምናምን መግዛት መቻል አስፈላጊ ነው ማለት ነው። ትንሽ አርጋችሁ ከዛ የሚኖራችሁ ጊዜ ላይ ደግሞ ትልልቅ ጊፍቶችን ለራሳችሁ ሬጉላርሊ ማድረግ መቻል ፍቅር እንዲሰማችሁ ከራሳችሁ ጋር እንደምትዋደዱ እንዲሰማችሁ ራሳችሁን እንደምታዩትና እንደምታዳመጡት እንዲሰማችሁ ያደርጋል። ኦኬ። እናንተ ሞላችሁ ደግሞ ማለት ለሰው ትሰጣላችሁ። እሺ። አራተኛው አክትስ ኦፍ ሰርቪስ ነው። ለአንዳንድ ሰው ብታወሩላቸውና ጊፍት ብትሰጧቸው ምንም ትልቅ ነገር አድርጎ ማያስበው ሰው አለ። ኦኬ። ነገሮችን ስታደርጉላቸው ኦኬ፣ ወርድ ሳይሆን አክሽናችሁ ትልቅ ነገር መስሎ የሚታያቸው ሰዎች አሉ። ኦኬ። ለነሱ ደግሞ ምንድነው ስፔሻሊ ደግሞ ወንዶች ካያችሁ አይደል ወድሃለሁ ወድሻለሁ ምናምን እያላችሁ ከምትሉ አርጋችሁ ስታሳዩ ሞር ይሰማቸዋል። ኦኬ። ቢካዝ እነሱ አድርገው አይደል የሚያሳዩት። ወንዶች ብዙ ጊዜ አይደል ፊሊንጋቸውን አይናገሩ ምናምን ይባላል አይደል፣ ግን አርገው ያሳያሉ። ኦኬ። ስለዚህ እነሱም እንዲደረግላቸው ነው የሚፈልጉት ማለት ነው። ስለዚህ ስፔሻሊ ወንዶች ከሆናችሁ ኦር ደግሞ ያ ትልቅ ላቭ ላንጉጃችሁ ከሆነ ለራሳችሁ ነገሮችን ማድረግ መቻል አስፈላጊ ነው ማለት ነው። ኦኬ። ስለዚህ ትስክቢ ክሊን ሃውስ ላይክ ለራሳችሁ ንጹህ አካባቢን መፍጠር መቻል አይደል፣ ቤድሩማችሁን ቤታችሁን ማጽዳት መቻል፣ ለራሳችሁ ምግብ ኩክ ማድረግ መቻል። ኦኬ። ኤኒቲንግ ላይክ ዲስ ልብሳችሁን ቀድማችሁ ማጠብ መቻል፣ ከዛ ልክ ለመዘነጥ ነው ስትፈልጉ ንጹህ ልብስ እንዲኖራችሁ ማድረግ መቻል። ለራሳችሁ ያን ነገር ማድረግ መቻል በጣም ትልቅ ፍቅር እንዲሰማችሁ ያደርጋል። ራሳችሁን እንዳያችሁ እንደምትሰሙ እንዲሰማችሁ ያደርጋል። ኦኬ። ስለዚህ ለሰው ማድረግ ብቻ ሳይሆን እየተሯሯጡ ለራሳችን ማድረግ መልመድ አስፈላጊ ነው። ስፔሻሊ ደግሞ መጀመሪያ ለራሳችሁ ካደረጋችሁ ለሌላ ሰው ናቹራሊ ታደርጋላችሁ። ኦኬ። የመጨረሻውና አምስተኛው ደግሞ ፊዚካል ተች ነው። ኦኬ። አንዳንድ ሰው መታቀፍ፣ መሳም፣ መታሸት ምናምን የሚወድ ሰው አለ አይደል? ስለዚህ እናንተ ደግሞ ያ ትልቅ ፕራዮሪቲያችሁ ከሆነ ለራሳችሁ ሄድ ማሳጅ ሊሆን ይችላል፣ ጭንቅላታችሁ ማሸት ሊሆን ይችላል፣ እግራችሁን በኦይል ማሸት ሊሆን ይችላል። ራሳችሁን ማቀፍ፣ መሳም ምናምን ትልቅ ፍቅር እንዲሰማችሁ ያደርጋል። ኦኬ። ስለዚህ ከራሳችሁ ጋር ጊዜ ማሳለፍ፣ ለራሳችሁ ጊፍት መስጠት፣ ለራሳችሁ ጥሩ ጥሩ ነገር መናገር፣ ለራሳችሁ ደግሞ ጥሩ ጥሩ ነገር ማድረግ። ኦኬ። መናገር ብቻ ሳይሆን ማድረግ መቻል እና ፊዚካል ተች ላይክ ማቀፍ፣ መሳም፣ ራሳችንን ማሸት ምናምን መቻል አስፈላጊ ነው። ኦኬ። ያን ነገር ሰው እስኪያደርግላችሁ መጠበቅ ሳይሆን ለራሳችሁ አድርጋችሁ መገኘት፣ ራሳችሁን መሙላት፣ ከራሳችሁ ጋር መታረቅና መዋደድ፣ ከዛ ለሌላ ሰው ማድረግ ናቹራል ነገር ነው። ኦኬ። ስለዚህ አልቲሜትሊ ራሳችንን መውደድ በነፍሳችን ደረጃ በሶላችን ደረጃ አስፈላጊ ነው፣ ናቹራልም ነገር ነው። ኦኬ። ግን ፕራክቲካሊ ለመግለጽ እነዚህ ነገሮች ብንጠቀም ትልቅ ኢፌክት እናያለን ራሳችን ላይ።
ኦኬ። ስለዚህ ራስ ወዳድ ሳይሆን ራስን መውደድ፣ ሰልፊሽ ሳይሆን ሰልፍፉል መሆን አስፈላጊ ነው። እሺ ይህን ቪዲዮ እንዴት አያችሁት? ምን አገኛችሁበት? እናንተ ደግሞ ራሳችሁን ለመውደድ የምትጠቀሟቸው ነገሮች ምንድን ናቸው? ቪዲዮውን ታች አሳውቁን። ሁላችሁን መማር እንፈልጋለን። እስከምንገናኝ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ።